السلام عليكم ورحمة الله وبركاته. سلام تنستلين بملاو ألم ليلة متجنيو ودنا يتكبراتشو يتعطق ميديا تكتاتايوش اندمن اللاتشو تعطق ميديا زاري ميازي حامست ولتشي أسرا سمنت لاي انجنيالن አጭር መረጃ ለእናንተ ለማድረስ ነው። ታጠቅ ሚዲያ እንደሚታወቀው ለማህበረሰቡ ይጠቅማሉ የሚላቸውን መረጃዎች ባገኘ ሰዓት ወደናንተ ማካፈሉን ይቀጥላል። በነገራችን ላይ አሁንም በድጋሜ ለመግለጽ ቲክቶክ የለኝም። በየትኛውም በቲክቶክ በውስጥ መስመር አናግሩኝ ወይም የሚሰጡ መረጃዎች ወይም በውስጥ የምታደርጓቸው ማንኛቸው መረጃዎች በፍጹም የኔ አይደሉም፣ እኔን አይመለከትም። በኔ ስም የከፈትክ ቲክቶክ ሴትም ሆነ ወንድ እንግዲህ አማና ቢያንስ የኔን ፈለግ መከተል ተቃውሞ የለኝም። ነገር ግን መጥፎ ነገር እንዳታስተላልፍ አደራ ለማለት እወዳለሁ። በሌላው በኩል ችግር የለብኝም። ታጠቅ ሚዲያ ብሎ ብትጠቀምም እኔ ጋር ምንም ችግር የለውም። እንደውም ባገኝህ ባውቅህ ደስ ይለኛል። እርግጠኛ ነኝ አድናቂ ነህ ማለት ነው። ነገር ግን አደራ የምለው ከምሰጣቸው መረጃዎች የተለዩ ነገሮች በውስጥ መስመር ምንም አይነት እህቶችን እንዳታታልል ወይም እንዳታታልይ ለመግለጽ እወዳለሁ። ከዛ በተረፈ ደግሞ ታጠቅ ሚዲያ ብዙ ጊዜ የግል ገመናዎችን ለህብረተሰቡ አያጋልጥም ወይም አያወጣም። በኔ እይታ አሁንም ልገልጽ የምፈልገው የግል ገመናዎች በሀገር ሽማግሌዎች ወይም በውስጥ አንዳንድ ፈታኝ ሁኔታዎች ደግሞ ሚዲያ ላይ በማውጣት ሳይሆን መስገጃ ላይ ሆኖ ዱዓ በማድረግ ችግሮች እንደሚፈቱ ያምናል። ጊዜያዊ ግጭቶችን፣ የባለትዳሮችን፣ ሌሎች አይቦችን የሰውን መሰተር እንጂ አደባባይ ላይ ማውጣት እንደታጠቅ በፍጹም የማልደግፈው በመሆኑ በኔ ስም የከፈትክ ሰው እንደው አደራ ልለምን የምፈልገው ይህንን አይነት ምንም አይነት በኔ ስም ላይ ፖስት እንዳታደርግ ለማለት ያክል ነው። የዛሬው መረጃ እንግዲህ መረጃውን ማጋራት ትችላለህ ወይም ትችያለሽ ለማለት እወዳለሁ። በድጋሜ ቲክቶክ የለኝም። ወደፊት ምናልባት እንግዲህ እስካሁን ድረስ ቲክቶክ አስፈላጊ ነው ብዬ አላመንኩም ነበር። አስፈላጊ ሆኖ ካገኘው ልመጣ የምችልበት አጋጣሚ ሊኖር ይችላል። ዛሬ ወደዚህ በቅ ያልኩት እንደሚታወቀው የሳውዲ አረቢያ መንግስት ባለፈው አመት ግንቦት 3 ይመስለኛል አካባቢ የምህረት አዋጅ አውጥቶ ነበር። ወይም ደግሞ ኢቃማን ለማስተካከል ለ6 ወር 6 ወሩ ተራዝሞ ሌላ 6 ወር ተሰጥቶ እነሆ ዛሬ ሌላ ሶስተኛ ቀን ላይ እንገኛለን። በመሆኑም አሁንም ኢቃማችሁን ያላስተካከላችሁ መቼ እንደሚቆም ባይታወቅም በዛሬው ዕለት የመኖሪያ ፈቃዳቸውን ያስተካከሉ ዜጎች አሉ። ነገር ግን እንደ ታጠቅ ሚዲያ እነዚህን ከመንግስት ረስሚ የሆኑ ወይም ደግሞ በተቋም ደረጃ የተሰጠ ምንም አይነት መረጃዎችን በከፍተኛ ሁኔታ እየተከታተልኩ ነበር። እስካሁንም ድረስ እየዘገየሁት ዛሬ እሁድ ነው፣ የስራ ቀን ነው በሳውዲ አረቢያ። ሆኖም በየትኛውም የመረጃ ሳውዲ ጋዜጥም ላይ ከተለያዩ መረጃ የማገኝባቸው የሰራተኛና ማህበራዊ ጉዳይ የሳውዲ ገብቼ ነበር፣ ላገኝ አልቻልኩም ስለ መራዘሙም ወይም ስለ መቆሙ። ነገር ግን ሲስተሙ አሁንም እየሰራ በመሆኑ ኢትዮጵያውያን ይህንን እድል እንድትጠቀሙ ለመግለጽ ያክል ነው። ምክንያቱም ቀኑ ደረሰብኝ ብላችሁ ወይም ደግሞ ከዚህ ቀደም ቀኑ ሊጠናቀቅ 10 ቀናት ይቀራሉ በሚል መረጃ አካፍያችሁ ነበር። በመሆኑም በሳውዲ አረቢያ ያላችሁ የመኖሪያ ፈቃዳችሁን ያላስተካከላችሁ ማስተካከል ፍላጎቱ ያላችሁ ይህንን እድል በመጠቀም አሁንም ሲስተሙ እየሰራ ነው የሚገኘው። በዚህ አጋጣሚ ሁርጅ ነሐይ የተመታባችሁ ወይም ደግሞ ኢቃማው ሳይወጣ የወጣችሁ ሰዎች አሁንም ታማኝ የሆኑ ሙአግቦችን ብታነጋግሩ ብዙ ሰዎች እንዳስተካከሉ ነው። ነገር ግን እንዲህ ነው ብዬ ለመግለጽ ከዚህ በላይ አልችልም። ብስል ነው መሆን። ስለዚህ አንዳንድ ጊዜ በታማኝ ከአሰራችሁ በኋላ ገንዘቡን መክፈል አለባችሁ። በተለያዩ ሙአግቦች ሞክሩ። መሞከር ከዛም ይሳካል ማለት ነው። በመሆኑም
ከዚህ በተጨማሪ አሁንም ለማስታወስ ያክል ገንዘብ የሌላችሁ ደግሞ ሩሱሙን ቀስ ብላችሁ ከከፊሉ ስፖንሰሩ ጋር ከተስማማችሁ ዘግይታችሁ መክፈል የምትችሉ ስለሆነ 2000 ብር የተናዘሉን ትከፍላላችሁ። ከዛም የከፊል ነቅል ከፋላ ካደረጋችሁ በኋላ ቀስ ብላችሁ ደግሞ ለመሳፈር ስታስቡ ኢቃማውን ለማደስ ስታስቡ ሩሱሙን ደግሞ ትከፍላላችሁ ወይም ደግሞ ቅጣታችሁን ያለፈውን ጊዜ ኋላ ላይ መክፈል ትችላላችሁ። ቅድሚያና አንገብጋቢ የሚሰጠው ማስተካከላችሁ ላይ ነውና 2000 አንድ ጊዜ ወይም ሁለት ጊዜ ከሆነ ደግሞ 4000 ብር ማለት ነው። ውድና የተከበራችሁ የታጠቅ ሚዲያ ተከታዮቼ ይችን መረጃ ለእናንተ ለማጋራት ነው። ብዙዎቻችሁ በውስጥ መስመር እየጠየቃችሁ ነበር አረ ታጠቅ እንዴት ነው የሚል። በመሆኑም በዛሬው ዕለት ሲስተም ክፍት ነው፣ አገልግሎት እየሰጠ ነው የሚገኘው። ይህንን እድል ተጠቀሙ። ነገር ግን መቼ ያቆማል የሚል ረስሚ ወይም በመንግስት ተቋማት ምንም አይነት መረጃ አልተሰጠም። ነገ ሊቆም ይችላል፣ 10 ቀን ሊቆም ይችላል፣ ወር 3 ወር የማውቀው ነገር የለም። አሁንም መረጃው እንደደረሰኝ ወደ እናንተ የማጋራችሁ መሆኔን እየገለጽኩ ታጠቅ ሚዲያ ምንጊዜም በተለይም ደግሞ በሳውዲ አረቢያ ለሚገኙ ወገኖች ይሆናል ይጠቅማል የምላቸውን መረጃዎች ለእናንተ ማጋራቴን እቀጥላለሁ። በረራው እንደቀጠለ ነው። ምንም አይነት መስተጓጎል የለም። አብሽሩ ነገ ሌላ ቀን ነው። ስለዚህ ይህንን ለማለት ያክል ነው። በመጨረሻ አሁንም ቲክቶክ የለኝም። በእኔ ስም ታጠቅ ሚዲያ በሚል ቲክቶክ የምትጠቀሙ ሰዎች አደራ የኔን ይዘት ማስተላለፍ ትችላላችሁ። ነገር ግን እኔ ከምጠቀምበት ወይም ከኔ ፍላጎት ውጭ ያሉ መረጃዎችን ባታካፍሉ እኔን መምሰል ወይም ደግሞ በእኔ ላይ ማደግ ደስ ነው የሚለኝ። ምንም ችግር የለውም፣ ተጠቀሙበት። ነገር ግን አደራ በተለይ የግል ሚስጥሮች የሴቶች እንዲህ ብልግና ወይም ደግሞ ዜና መስሏችሁ አንዲት ሴት እንዲህ ሆነች ለሌሎች ለጅሎች ማካፈል ነው። እንደዚህ አይነት ነገሮች እንደ ታጠቅ ሚዲያ ብዙ አይነት መረጃዎች በውስጥ መስመር ሲደርሱኝ ነገሮች በሽምግልና እንዲፈቱ ወይም ደግሞ ለሌሎች የማይጠቅሙ ሰዎችን ወደ መጥፎ ነገር የሚገፋፉ ነገሮች ከጥቅማቸው ምንም ችግር ካለ ወይ ወደ ፍርድ ቤት ይሄዱ ወይም በሀገር ሽማግሌ እንጂ ሚዲያ ላይ አምጥቶ የቤተሰብን ገመና የትዳርን ገመና እንዲህ አይነት ነገር ታጠቅ ፈጽሞ የማይደግፋቸው በመሆኑ አደራ ለማለት እወዳለሁ። አከብራችኋለሁ። ሰላም ሁኑልኝ። ላይክ ሼር አድርጉት ለሌሎች ይህን እድል እንዲጠቀሙ የኔ እህትና ወንድሞች ማለት ነው። ምክንያቱም ብዙ ሰዎች በጉጉት የሚጠብቁ ስላለ ይህንን ላይክ እና ሼር በማድረግ አድርሱላቸው። ለወጣ ነው ይበቃኛል። እሺ አላስረዝምም፣ ያው ይበቃኛል። መረጃው ይህንን ለማካፈል ነው። ስለዚህ ኢቃማ ማስተካከል የምትፈልጉ ሰዎች አሁንም ማስተካከል የምትችሉ መሆኑን ለመግለጽ ያክል ነው። አዲስ ነገር ካለ አሁንም የተሰጠው መረጃ በተቋም ደረጃ ወይም ረስሚ የሆነ ነገር ስለሌለ፣ ነገር ግን ሲስተም ክፍት ሆኖ በዛሬው ዕለትም ነቅል ከፋላ ያደረጉ ኢቃማቸው ተበልቆባቸው የነበሩ ሰዎች አሉ። ከዛም ተጨማሪ ደግሞ ከ6 ወር በፊት ወይም በዚህ 1 ዓመት ውስጥ ኢቃማችሁ ተበልቆ ነገር ግን እኔን አይመለከትም ያላችሁ ሰዎች እናንተንም የድሉ ተጠቃሚዎች ናችሁ። ቅርብ ጊዜ ያለ ምናልባት ከ6 ወር ወዲህ ያለ ሲስተሙን ቢያለ ነው። እናንተም ሞክሩ፣ መሞከር አይከፋም። ነገር ግን ከ6 ወር በፊት ያላችሁ ሰዎች እኔ ዘንድሮ ነው የመጣውና አይመለከተኝም ብላችሁ ከመቀመጥ ሞክሩ። ስትሞክሩት ስትደጋግሙት ይሰራላችኋል ማለት ነው። ብስል ነው መሆን። ወሰላሙ አለይኩም ወራህመቱላህ ወበረካቱሁ።